ሳውዲ አረቢያና ቱርክ በየመንና በሶማሊያ ጉዳይ በጋራ እንደሚሰሩ ተናግሯል። ፕሬዝዳንት ኤርዶጋን ከሳውዲ መሪ መሐመድ ቢን ሰልማን ጋር የተነጋገሩ ሲሆን ሁለቱ መሪዎች የየመንና የሶማሊያ ሉዓላዊ አንድነት ለመደገፍ ዝግጁ መሆናቸውን አረጋግጠዋል። በአንጻሩ ደግሞ ኢትዮጵያና የተባበሩት አረብ ኤሚሬት በዛሬው ዕለት በጋራ ባወጡት መግለጫ ስትራቴጂካዊ አጋርነታቸውን እንደሚያጠናክሩም ተናግሯል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ዴታ ሼክ ሻቡት ቢን ያህን አልናህያን በዛሬው ዕለት በኢትዮጵያ ባደረጉት የሥራ ጉብኝት ወቅት በከፍተኛ ኃላፊዎች ደረጃ ውይይት ማድረጋቸውም የጋራ መግለጫው አመላክተዋል። እንግዲህም በቀጠናው የኃይል አስተላለፍ በግልጽ እየታየ ይገኛል። ሳዑዲና ቱርክ ምንም እንኳን በብዙ ጉዳዮች ላይ ስምምነት ባይኖራቸውም እንኳን በሶማሊያና በየመን ጉዳይ በተጨማሪም በቀይ ባህር ዙሪያም በጋራ ለመስራት ተስማምተዋል። ኢትዮጵያም ከቱርክና ከሳዑዲ ጋር ያላትን የጠበቀ ግንኙነት በጥቅም የተሳሰረ ወዳጅነት ያላት ሲሆን ይህንንም ለተባበሩት አረብ ኤሚሬቶች ተብሎም የሚሰዋ ከሆነ የምታጣው ጥቅሞች ይኖራሉ። የቀጠናው ውጥረት ነበልባልም ወደ ሀገራችን ሰተት ብሎ ይገባል። በነገው ዕለት የሶማሌላንድ የሀገርነት ዕውቅና 5 ሀገራት ይሰጣሉ የተባለ ሲሆን ኢትዮጵያም አንዷም ትሆናለች የሚል ጠንካራ ግምቶች አሉ። የኤሚሬቶች የውጭ ጉዳይ ሚኒስቴር አመጣጡም ከዚህ ጋር የተያዘ የመሆን እድሉ ሰፊ ነው። ኢስኒኒ ዳለቴ ኑረቢ ቀበቴ ይላል ኦሮሞ ሲተር። በነገራችን ላይ ለመጀመሪያ ጊዜ ፈይሳ ሌሊሳ በሚናገረው ነገር ትክክል ነው ብዬ ማምጣቴ ነው። ምክንያቱም ፈይሳ ሌሊሳ በህዝብ ስለሚጫወት በህዝብ ደም ስለሚጨማለቅ ለዚህ ነው ፈይሳን የምጠላው። ዝም ብሎ ደግሞ ያወራል ያለምንም ሙቀት ያለምንም ባዶ ጭንቅላት። ለዚህ ነው ፈይሳን የምጠላው እንጂ ሌላ ነገር አይደለም። እኔ ወደዚህ ልመለስ፣ ወደ ዛሬ ፋበሾችን ያስጨኸው ነገር። ዛሬ ደግሞ ማንካት ያለበትን ቦታ ነክቷል ብዬ አስባለሁ። ለዚህ ነው ክሬዲት የምሰጠው። ፋበሾችን ያስጨኸው የፈይሳ ጽሁፍ በኦሮሞኛ ከኦሮሞኛ ወደ አማርኛ ስተረጎም መግደል ባንተ አልተጀመረም ይላል። አንዱ ዓለም በኦሮሞኛ ተናግሮም በሱና በሚስቱ መካከል ያለውንም እውነት ነግሮናል። አንተ ግን የምትፈልገውን ወገንህን ለማስረዳት በሌላው ቋንቋ በአማርኛ ማለት ነው የምትወረድብን ምን አይነት ምናምንተነ ብለዋል። ትክክል። ዝም ብሎ አባገዳዎችን ማስረዳት ከፈለገ በኦሮሞኛ መሆን አለበት። አባገዳዎች እኮ ኦሮሞኛ ይናገራሉ። ማንን ለማስረዳት ነው? እነ ወይኒ ማኛ እና ግራውንዳችሁ አጫሉን ገለናል ጀዋር ይቀረናል ሲሉ የነበሩት ሰዎች ነው። እሱ ሁለተኛ ይሳካም። አትሳሳት። አንዱ ዓለም እንደ አይናችን እንጠብቀዋለን። ኦሮሞ ሆኖ ደግሞ አንዱ ዓለምን እንደ ገዳይ ለማድረግ የምጥሩ ሰዎች ዋ ብለናል። እውነት ለመናገር አይሳካም። ጭራሽ አሳልፎ መስጠት ለጠላት እጁ ንጹህ ሆኖ ሳለ ለጠላት አጀንዳ ማድረግ ትክክል ነው ብዬ አላስብም። ተረጋጉ። እና የትኛው አባገዳ ነው በሌላው ቋንቋ ለሰማ የሚችለውና ነው በሌላው ቋንቋ የምትቀባጠረው ብለዋል ፈይሳ ሌሊሳ ማለት ነው። ልክ ነው። መናገር ካለብህ በኦሮሞኛ ነው። አባገዳዎች የሚገባቸው ኦሮሞኛ እንጂ አማርኛ አይደለም። ስለዚህ አርፈ ተቀመጥ ወንድሜ። የልጅቷን ሐቅም አትደብቅ። አንተን እየደበቅክ ያለው እውነት ለመናገር አንተና መሳዮች አንተን የሚመስሉ ሰዎች ናቸው የልጅቷን ሐቅ የደበቁ ያሉ። እንደ አንተና አባት ቤተሰቦች ወይ ደግሞ ከዛው ማዶ መጥቶ እጃቸውን ነገር ውስጥ ያስገቡ ማለት ነው። እነ ነፍጠኞች ምን ለማድረግ ነው? ልጁ በቀላሉ አይገኝም። አሁን ተጠንቀቁ። የፖለቲካ ጫወታ አይሆንም። ግራውንዳችሁ ፖለቲካ አለው። ስለዚህ አርፋችሁ ተቀመጡ። ይሄ አይገኝም። አንዱ ዓለም እንደ ልጃችን እንደ አይናችን እንጠብቀዋለን። ችግር ካለበት አባገዳዎች ይፈርዳሉ። ችግር ማፍታት ካለበት መንግስት ወይ ደግሞ ፍርድ ቤት ይፈርዳል። በነገራችን ላይ ንጹህ ነው ተብሏል። ምንም አያስፈልግም። ምንም ተንጫጫችሁ ወደ ፈለጋችሁበት መሄድ ትችላላችሁ። አይሳካም። ወደ ሌላውን ነገር ማለት ነው ወደ የፈይሳውን ጽሁፍ እንጨርሰው። እውነት ለመናገር ፈይሳ ምን ይላል? እኔ ከሞተ ሰው ይልቅ በህይወት ያለው ሰው ስለምፈልግ ይህ ልጃችን ይህ ሁሉ ማጉዳት የለበትም ነው። እንደዛ ነው ያለው። በእርግጥ ከዚህ በላይ ማጉዳት የለበትም፣ ይበቃዋል። ሐዘኑም 9 ወር ሙሉ ተደብቆ ሐዘን ውስጥ ነበር። ስለዚህ አሁን ማድረግ ያለባቸውንም አርፋችሁ መቀመጥ ነው
እናንተ አይመለከታችሁም። በተለይ ከዛ ማዶ የምትመጡ ሰዎች እና ሀበሾች የማይመለከታችሁ ውስጥ ገብታችሁ የፈታፈታችሁ ነው። አርፋችሁ ተቀመጡ ነው የምላችሁ። ኦሮሞም ደግሞ በማታውቀው ነገር አፋችሁን የምትከፍቱ ሰዎች ህሊናችሁንም ትንሽ እንዴት ብላችሁ እንደምትሉ አላቅም። ጥላቻ ካለባችሁ ጥላቻችሁን በሰው ህይወት እኮ ነው የተጫወታችሁ ያላችሁ። እውነት ያላችሁ በሌላ ቋንቋ ሳይሆን ልጁ በተነገረበት ቋንቋ ንገሩን። የኦሮሞ አባገዳም ኦሮሞን ወክሎም ያለውን እውነት ይቀበሉ። እንደዛ ይላል። ለአንዱ ዓለም የማስተላልፈው መልእክት ብኖር ከገደልክ ግድያውንም ባንተ ብቻ አልተጀመረምና ራስህን ግለጽና ደሙንም ካሳውንም ክፈል ብለዋል። ሌላው ደግሞ ካልገደልክ ግን ይላል ካልገደልክ ግን እምቢበል እጅህ ንጹህ ሆኖ ሳለ ለደም ካሳ አትስጥ ሌላው ይፈልጋል ብሎታል። ትክክል። አንዱ ዓለም ንጹህ ነው ተብሏል። አሁን የሚያስደብቀው ነገር የለም። አጀንዳውን ደግሞ የሚያደርጉት ሰዎች አጀንዳውን ልጁ ለማባላት የተፈለገውን ነገር አይሳካምና አርፋቸው ተቀመጡ። በነገራችን ላይ በየጊዜው በየቀኑ የምትደፈረው ሴት ልጅ በየቀኑ የምትገደል ሴት ልጅ ለምንድን ነው ድምጽ ያልሆናችሁ? ከአንድ ሳምንት በፊት የሁለት ልጆች እናት በሽጉጥ ተመታለች፣ ተገላለች።